ይሄ ሰውዬው ህይወቱ ተፈውሷል። ሰውዬው ሌላ ዓለም ላይ ነው። እሷ አረ ምን ቦጣኝ። እሱ ነው እንዲያውም ይዞ ግግም ማስረጃውን ይዞ ዱቅ ያለው። ይመቻራዳል ይሞታል እንዴ ገበያን የዘጋበት ገበያ ንብረቴ ነው ዝም ብሎ መሄድ የለም ብሎ እንደዚህ አድርጎ ነው የሚይዘው። ትቀልዳለህ። ንብረት ነው፣ ስንት ወጪ የወጣበት ንብረት ነው። ትቀልዳለህ። አይሰማ በብዛት የምታየው በጣም በሚያስቅ ሁኔታ ከዚህ በፊት አንድ የተጫውቼዋለሁ። ምን ይሆናል አንድ እዛ ሆኖ የኔ ቢጤ ነገር ዱቅ ብሎ ትንሽ የተጎሳቆለ የሚለምን ነው። የኔ ቢጤ ሆኖ ይለምናል ደጇ ላይ ሆኖ። አንዷ ደግሞ የምታምር ናት፣ በቃ የምታምር ቼክ ናት። ያው ቁምልኝ ነው የምትሰራው። እና አንድ ሰሞን በጣም ዝናብ ይሆንና በቃ ገበያ ጠፋ ብትለው ወፍ የለም። ከዛ ጀለስ ይሸቃቅላል። ያው በዝናቡም በምኑም መቼም የኢትዮጵያ ሕዝብ መልካም ነው። ቻፓ ይገጨዋል እና ቻፓ አለ። ከዛ በቃ እኔ ዘይርኝ አላት። እኔ በቃ ከፍላለሁ ምናምን አንተ ደግሞ ልቀበለው እንዴ ምናምን ብላ ታመጫ። አይደለም እኔ እኮ 2 እጥፍ ሰጣለሁ። እምቢ አለች፣ ገገመች። ከዛ ሶስተኛ በቃ 3 እጥፍ ሰጥሻለሁ አለ። በጣም ነው የምታምረው፣ ቆንጅዬ ናት። አሰበችው፣ ጠብሿታል። ቻፓ የለም ምናምን ነገር የለም። ከዛ ሰው ሳይገባ ትገባና ሰው ሳያይ ትገባለ፣ ሰው ሳያይ ትወጣለህ አለችው። አረ ምንም ችግር የለም አለ። ጀለስ ቻፓውን ያስረክብና ይገባና አይቶ አያውቅም፣ ያፍሳል፣ ዝም ብሎ ያጭዳታል። ከዛ ሌሊት ትነሳና ውጣ ትለዋለች። እኔ ሳቁን ነው የለቀቀው። እኔ አሁን በወጣ ማን ያምነኛል አለ። ማንም ሳይም በወጣ ማን ያምነኛል? ከአንቺ ጋር አድሬያለሁ ብል ማን ያምነኛል? ማንም አያምነኝም። ፀሐይ አይቶኝ ህዝብ ሰምቶኝ ደምቄ አሸብርቄ ነው የምወጣው። ዝም ብሎ መውጣት የለም፣ አርፍጄ ነው የምወጣው። ከዛ አርፍዶ ጎምለል እያለ ሰፈር ውስጥ እቺን የለጠለጥኩት ብሎ ወጣ። አሁንም ማብራደር እዚህ ጋር ማስረጃውን እግብ አድርጎ ነው የያዘው። ሄይ ብራዘር ንብረት አለኝ እዚህ ጋር በከባድ ሰዓት ተሳስቤ ነው ያስኩት የሚል ጭውቴ አለው ለማለት ነው።